ይህንን ካርታ በጥሞና ተመልከቱ። በአፍሪካ ደቡባዊ ምዕራብ የባህር ዳርቻ ላይ በፀሐይ የደረቀች ሰፊ ሀገር ትገኛለች። አብዛኛው የዓለም ሕዝብ ይህችን ሀገር የሚያውቃት በታላላቅ የበረሃ አሸዋዎቿና በጸጥታዋ ብቻ ነው። ነገር ግን በአሁኑ ሰዓት ይህቺ ምድር ድምፅ አልባና እጅግ ግዙፍ የጂኦፖለቲካ ጦርነት መጫወቻ ሜዳ ሆናለች። ይህች ሀገር ናሚቢያ ትባላለች። አሁን ላይ በሚያስገርም የሀብት ክምችት ላይ ተቀምጣለች። በግምት 2.6 ቢሊዮን በርሜል የሚሆን የባህር ውስጥ የነዳጅ ዘይት፣ እጅግ ከፍተኛ የሆነ የሊቲየም እና የሌሎች ውድ ማዕድናት ክምችት እንዲሁም በመላው ፕላኔታችን ላይ ካሉ ታላላቅ ያልተነኩ የዩራኒየም ክምችቶች መካከል አንዱ በዚች ምድር ስር ይገኛል። የምዕራባውያን ኃይሎች የጠፋውን ጊዜ ለማካካስ በሚሯሯጡበት በዚህ ወቅት ቤጂንግ የመጀመሪያውንና ወሳኙን እርምጃ ወስዳለች። በቅርቡ በቤጂንግ በተካሄደው ታላቅ ዲፕሎማሲያዊ መድረክ የቻይናው ፕሬዚዳንት ሺ ጂንፒንግ አዲስ ከተመረጡት የናሚቢያ ፕሬዚዳንት ናቱምቦ ናንዲዲ ኒዲትዋ ጋር ተገናኝተዋል። ከተዘጋ በር በስተጀርባ 8 ታሪካዊ የትብብር ስምምነቶችን ተፈራርመዋል። በወረቀት ላይ ሲታይ ስምምነቱ የተለመደ የዲፕሎማሲ ግንኙነት ይመስላል። ነገር ግን በተጨባጭ ቻይና በመጪው ግማሽ ክፍለ ዘመን የዓለምን የኢነርጂ የጀርባ አጥንት ሙሉ በሙሉ የምትቆጣጠርበትን መስመር ዘርግታለች። ይህ ተራ የንግድ ስምምነት አይደለም። ይህ በዓለም የኢኮኖሚ ካርታ ላይ የተደረገ አስደናቂ የቼዝ ጨዋታ ነው። ይህ ስምምነት በዋሽንግተን በለንደን እና በብራስልስ የስልጣን ማዕከላት ውስጥ ከፍተኛ ድንጋጤን ለምን እንደፈጠረ ለመረዳት ናሚቢያ ወደፊት ምን ልትሆን እንደምትችል በጥልቀት መመልከት ያስፈልጋል። አሁን ላይ እያየነው ያለነው አዲሱን ታላቅ ፍልሚያ ነው። የ21ኛው ክፍለ ዘመን ዓለም ለመምራት የሚደረግ እልህ አስጨራሽ የሀብት ቅርምት። በመጀመሪያ የባህር ውስጥ የነዳጅ ዘይቱን እንመልከት። በፈረንጆቹ 2030 ናሚቢያ በአፍሪካ አራተኛዋ ትልቅ የነዳጅ ዘይት አምራች ሀገር ትሆናለች ተብሎ ይጠበቃል። እንደ ሼል እና ቶታል ኢነርጂስ ያሉ የምዕራባውያን የነዳጅ ግዙፍ ኩባንያዎች በናሚቢያ የባህር ዳርቻ ላይ በሚገኙ ጥልቅ የባህር ክፍሎች ውስጥ ፍለጋ ለማድረግ በቢሊዮን የሚቆጠሩ ዶላሮችን ፈሰስ አድርገዋል። ነገር ግን አውሮፓውያን እና አሜሪካውያን እጅግ አደገኛና ውድ የሆነውን የቁፋሮ ስራ በሚያከናውኑበት በዚህ ወቅት ቻይና በየብስ ላይ ያለውን የኢኮኖሚ መስመር በጸጥታ እየተቆጣጠረችው ትገኛለች። እነዚህን ስልታዊ ስምምነቶች በመፈራረም ቤጂንግ ራሷ አንድም የባህር ውስጥ ጉድጓድ ሳትቆፍር በናሚቢያ የወደፊት የነዳጅ ሀብት ላይ ጠንካራና የማይበጠስ እጅ እንዲኖራት አድርጋለች። ነገር ግን የቻይና ረሃብ በነዳጅ ዘይት ላይ ብቻ የተገደበ አይደለም። እነሱ 10 ዓመታትን ወደፊት እያሻገሩ እያዩ ነው፣ ወደ አረንጓዴው የኢነርጂ ሽግግር። እስኪ ስለ ዩራኒየም እናውራ። ዓለም ከድንጋይ ከሰል አጠቃቀም ለመውጣት በሚጥርበት በዚህ ወቅት የኒውክሌር ኃይል ታሪካዊና አስገራሚ መነቃቃትን እያሳየ ይገኛል። በአሁኑ ሰዓት ቻይና ከማንኛውም የዓለም ሀገር በላይ በፍጥነት የኒውክሌር ሪያክተሮችን እየገነባች ነው። ነገር ግን እነዚህ ሪያክተሮች ለማንቀሳቀስ ነዳጅ ያስፈልጋታል። ናሚቢያ ደግሞ በዓለም ላይ ካሉ ትልልቅ የዩራኒየም ክምችቶች መካከል የ3ኛ ደረጃን የያዘች ሀገር ናት። ባለፈው ዓመት ብቻ ከናሚቢያ ወደ ቻይና ከተላኩት ምርቶች ውስጥ 85 በመቶ ጥሬ ዩራኒየም ብቻ ነበር። ይህ ከፍተኛ የመሪዎች ስብሰባ ከመካሄዱ ጥቂት ሳምንታት በፊት አንድ ትልቅ የቻይና መንግስት የኒውክሌር ኩባንያ በናሚቢያ ግዙፍ የነዳጅ ፕሮጀክት በሆነው ኢታንጎ ላይ ከፍተኛ ድርሻ በጸጥታ ገዝቷል። በአሁኑ አዲስ ስምምነት ደግሞ ፕሬዚዳንት ሺ ጂንፒንግ ያንን ቁጥጥራቸውን ይበልጥ አጥብቀውታል። ነገር ግን ይህ ታሪክ ስለ አንድ ሀገር የሀብት ቁጥጥር ብቻ አይደለም። ይህ በመላው ዓለም ላይ እየተከሰተ ስላለው የኃይል ሚዛን ሽግግር ነው። ላለፈው አንድ ክፍለ ዘመን በታዳጊ ሀገራት ላይ ይተገበር የነበረው የኢኮኖሚ ደንብ ቀላልና እጅግ በዝባዥ ነበር። ምዕራባውያን ኃይሎች ወይም የውጭ ኮርፖሬሽኖች ጥሬ ማዕድኑን ይቆፍራሉ፣ ወደ ውጭ ይልካሉ፣ እዚያ ያጣሩታል። የአካባቢውን ሕዝብ ግን ከባዶ ማዕድን ጉድጓዶችና ዝቅተኛ ክፍያ ከሚከፈላቸው ስራዎች ጋር ይተውታል። ነገር ግን የናሚቢያ አዲስ አመራር ይህንን ታሪክ ሙሉ በሙሉ እየቀየረ ይገኛል። በቤጂንግ በተካሄደው ከፍተኛ ውይይት ላይ ፕሬዚዳንት ናንዲኒ ዳይትዋ የምዕራብ ዲፕሎማቶች ያልጠበቁትን እርምጃ ወስደዋል። የማያወላውልና ጠንካራ ቅድመ ሁኔታ አቅርበዋል። እሳቸውም ማዕድናቱ በሀገር ውስጥ እንዲጣሩና የቴክኖሎጂ ሽግግር እንዲደረግ በጥብቅ ጠይቀዋል። እሳቸው ለቤጂንግ በግልጽ የነገሯት ነገር ቢኖር የኛን ሊቲየም የኛን ዩራኒየም ከፈለጋችሁ ዝም ብላችሁ ቆፍራችሁ በመርከብ ጭናችሁ መሄድ አትችሉም። ፋብሪካዎቹን እዚሁ መገንባት አለባችሁ። የእኛን ሰራተኞች ማሰልጠን አለባችሁ። ሀገራችን የማዕድን መጫኛ ሳጥን ብቻ ሆና እንድትቀር አንፈቅድም። ወደ ኢንዱስትሪ ማዕከልነት እንድትቀየር መርዳት አለባችሁ የሚል ነበር። በዚህ ረገድ ቻይና ምን አደረገች? እንደ ምዕራባውያን ሳታመነታ በፍጥነት ተስማማች። ማዕድናቱን እዚያው ናሚቢያ ምድር ላይ የሚያቀነባበሩ ማዕከላትን ለመገንባትና የገንዘብ ድጋፍ ለማድረግ ስምምነቱን በደስታ ፈረመች። ምክንያቱም ቤጂንግ የረጅም ጊዜ ስትራቴጂውን ጠንቅቃ ስለምታውቅ ነው። መሬቱን በባለቤትነት መያዝ አያስፈልጋቸውም። ዋናው ነገር የማቅረቢያ መስመሩን ሙሉ በሙሉ መቆጣጠር ብቻ ነው።
ዛሬ መሰረተ ልማቱን ለመገንባት በመስማማት ቻይና ለወደፊት ጊዜ የሚያስፈልጓትን ወሳኝ ማዕድናት በብቸኝነት የማግኘት መብቷን አረጋግጣለች። የጂኦፖለቲካ እውነታ እጅግ አስፈሪና ጥቁር የሚሆነው እዚህ ጋር ነው። የምዕራባውያን ሀገራት በአየር ንብረት ፖሊሲዎች ላይ ሲከራከሩና በቻይና የኤሌክትሪክ መኪኖች ላይ ታሪፍ ሲጥሉ፣ ቻይና ግን እነዚያ የኤሌክትሪክ መኪኖች እንዲሰሩ የሚያደርጉትን ጥሬ ማዕድናት በተጨባጭ በእጇ እያስገባች ትገኛለች። እስካሁን በናሚቢያ የማዕድን ዘርፍ ላይ ብቻ ከጥሬ ገንዘብ $4 ቢሊዮን በላይ ኢንቨስት አድርገዋል። በአካባቢ ኢኮኖሚ ውስጥ ጠንካራ መሰረት ጥለዋል እና አሁን በእነዚህ 8 አዳዲስ ስልታዊ ስምምነቶች በደቡብ አትላንቲክ ውቅያኖስ ላይ የማይደፈር የኢኮኖሚ ምሽግ ገንብተዋል። ለናሚቢያ ይህ አጋርነት ከፍተኛ ውርርድ ያለበት ቁማር ነው። ኢኮኖሚያቸውን ለማሳደግ ዘመናዊ መሰረተ ልማት ለመገንባትና ለወጣቶቻቸው የስራ ዕድል ለመፍጠር ትልቅ እድል ነው። ነገር ግን ለቀሪው ዓለም ይህ ትልቅ የማስጠንቀቂያ ደውል ነው። የዓለም የኤነርጂ ሽግግር ምርጥና ንጹህ ቴክኖሎጂን ስለማግኘት ብቻ አይደለም፣ ከእግራችን በታች ያለውን መሬትና ማዕድን ማን ይቆጣጠራል በሚለው ላይ ጭምር እንጂ። እናም አሁን ቤጂንግ የጨዋታውን ሕግ እየጻፈችው ትገኛለች።